እንግዲህ እንደምታውቁት ሙባረክን ቲክታክ ላይ ማያውቀው አለ ብዬ አላስብም። ሙባረክ እኔን ለምን ጥያቄ ጠየቅ ብለህ አሜሪካን ወስዳችሁ ፊዳ ሆናለሁ እያልክ ስትል ነበርና በጣም ገርሞኝ ነበር። በሃይማኖት ምናምን የምትሉት ነገር አለና ግን እኔ ክርስቶስ ያስተማረኝ ፍቅር ነው። አንተ ዮኒ ማኛን እገለዋለሁ ዮኒ ማኛን አጠፋዋለሁ ብለህ ስዝት የነበሩ ቪዲዮዎች ነበሩ። ግን እኔ ለአንተ ክፉን አልመኝም። የጉበት በሽታ ይዞት ወደ ቱርክ ለመታከም ምን ብለዋል? ብዙ ወጪ ተጠይቋል። ሙባረክ ማለት ነው። በጣም ታሟል። እኛ እንዳልኩ ነው፣ ክርስቶስ ነው ፍቅር ያስተማረኝ። ሰው መግደል፣ ሰው መጨፍጨፍ፣ ሰው ማረድ ምናምን ሳይሆን ክርስቶስ ፍቅር ስላስተማረኝ ይሄንን ነገር እሱን የምትወዱና የምታከብሩ እንዲሁም የማትወዱት ሰዎች ምንም ቢሆን የሰው ልጅ አያጠፋም ተብሎ እንትን አይባልም እና እንድታግዙት መልእክቴን አስተላልፋለሁ። ከስተት ተማር። የሰው ልጅ ስላጠፋ ግደሉት፣ ጨፍጭፉት የሚባል ነገር የለም። በዲናችን በመጽሐፍ ቅዱሳችን ምናምን የሚል የለም። ፈራጁ አንድያ እግዚአብሔር ብቻ ነው። እግዚአብሔር ነው ስለ ሰው ልጅ የሚፈርደው። ስለ ሃይማኖት ሰው ቢናገር ፈራጁ አምላክ እንጂ የሰው ልጅ አይደለም። በሃይማኖት የመጣ መገዳደል ዓለምን አጥፍቷታል። ብዙ ጊዜ ሃይማኖቴን አትንካ፣ ሃይማኖቴን አትንኪ፣ በዚህ ወጥቶ በዚህ ገብቶ በሚባለው የሰው ልጆች ተራርደውበታል። ስለዚህ ከዚህ የምንማረው ምንድን ነው? መገዳደል ሳይሆን ይቅር መባባልን እንማር። ስለዚህ ሙባረክ አሁን የምሰራው ቪዲዮ በጣም ነው የሚሰማ፣ እርግጠኛ ሆኜ ነው የምነግርህ። ምክንያቱም ቀን ጠብቄ እኔ አንተን እንዲህ ሲለኝ ነበረ እሱ ይሄን አገኘ ብዬ እየዛትኩብህ አይደለም። እኔ ያደረግኩ ምንድን ነው? አንተ መታመምን ሰምቼ መጀመሪያ እግዚአብሔር ይማርህ፣ ሁለተኛ አይምሮን ከጭካኔ አምላክ ያውጣልህ። ከአይምሮ ጭካኔ፣ ሰው የመግደል ሰው የማረድ ዲኔ ምኔ ተነካ ብለህ ሰው ለማረድ አትዘጋጅ። ስለዚህ ያንን ነገር ለማለት ነው። እግዚአብሔር ጨርሶ ይማርህ። ክርስቲያኖች በደንብ ጸልዩለት። እኔ ክርስቲያን ስለሆንኩኝ፣ እኔ ተዋህዶ ስለሆንኩኝ በጸሎት ነው ማምነው። ምንም አይነት ነገር ቢሞጣ ጸሎት ያሸንፋል፣ ጸሎት ያድናል ብዬ አምናለሁ ነው። እሱን አረግልሃለሁ። ሰላማችሁ ይብዛ። የምታውቁት ሰዎች በሙሉ አይ ቲንክ ቅዳሜ ማታ ይሁን እሁድ አላቅም፣ ሌሎች ሰዎች ቤት ሄዳችሁ ቼክ አድርጋችሁ አግዙ ትላለሁ። ይመቻል።